ደግሞ ልክ እንደተጣላ ሰው በማዕከላቸው ጥል እንደነበረ ሰው ሆነው ነው የምታገኟቸው ማለት ነው። ገባችሁ? ስለዚህ እግዚአብሔርን እኔ የእህትነት ምክሬ ሁሌም እንደዚህ ስገባ እመክራችኋለሁ። የምሬን ነው። እኔ እንደውም ብዙ ጊዜ ኮሜንት ስጽፍ ኧረ አትሸወዱ፣ ንቁ፣ ተው ብዬ ጽፌ ነው የምወጣው እና አስተማሪ የሆነ ነገር የሚጠቅመን ነገር ስናይ ደስ ይላል። ትምህርት ከሆነ ማለት ነገ ለራሳችን የሚጠቅመን ከሆነ ማለት ነው። ለምን ነገ እኛም ህይወት ስለሚኖረን ሲሆን ጥሩ ነው። ናታን እንኳን ደህና መጣሽ። ቸነሁን በላይክ የኔ ውድ እንኳን ደህና መጣሽልኝ ማሬ። ከድጃ ከድር ማሬ አንቺ ነሽ? ጉዴ ፈላ። ፌንት እንዳታሰሪኝ። 12 ላይክ አመሰግናለሁ። እና በራሳችሁ ስሩ። የሰውን አትዩ። ይሄ የኢትዮጵያ ዩቲዩበሮች አትከታተሏቸው። እነሱ ድራማ ነው እየሰሩ ያሉት። እዛ ገብታችሁ አታለቃቅሱ። ወይ 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 ወይኔ ተጣሉ።